ሰላም ውድ የኒውስ አብ አፍሪካ ቤተሰቦች፣ በዚህ 24 ሰዓት የተሰሙ ዋና ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ገዢው ብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን፣ በተቃራኒው ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው የቅድመ ምርጫ ሂደት የክትትል ሪፖርት አመለከተ። የኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ እንደገለጹት ኮሚሽኑ ከትግራይ ክልል ውጪ 150 ምርጫ ክልልና 1007 የምርጫ ጣቢያ ላይ ክትትል አድርጓል። ክትትሉን ለማድረግ የመምረጥና የመመረጥ፣ በህይወት የመኖር፣ ሀሳብን በነጻነት የመግለጽ፣ መረጃ የማግኘትና በነጻነት የመንቀሳቀስ መብቶች መሰረትን ተደርጎ እንደተሰራ በኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተሬት ወይዘሮ መቅደስ አመኑ ተናግረዋል። ገዢው የብልጽግና ፓርቲ ሰዎች በግዳጅ የድጋፍ ሰላማዊ ሰልፍ እንዲወጡ ማስገደዱና በዚህም ሰዎች ቅሬታ ማቅረባቸውን ዳይሬክተሩ አስረድተዋል። ለምሳሌ ያህል በሚዛን ከተማ የችግር መታየቱን ጠቁመው ሰዎች በግዳጅ ሰልፍ እንዲወጡ በመደረጋቸው ቅሬታ አቅርበዋል። በተመሳሳይ መልኩ እንደ ኢሃፓ፣ ኢሶዴፓ እና ጎጎት ያሉ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን ለኮሚሽኑ ሪፖርት ማድረጋቸውን አመልክተዋል። ግኝቱን ተመልክተው ሀሳባቸውን የሰጡት ምርጫ ቦርድ ክትትል ሰብሳቢ አቶ ተስፋዬ ነዋይ ሪፖርቱን አድንቀዋል። ቦርዱ ተፎካካሪ ፓርቲዎች ሰልፍም ውይይትም እንዲያካሂዱ መመሪያ ወጥቶ እየተሰራበት መሆኑን ገልጸዋል። ለምሳሌ ተፎካካሪ ፓርቲዎች የመንግስት አዳራሾችን እንዲጠቀሙ ለሁሉም ክልሎች መመሪያ አስተላልፈናል ያሉ ሲሆን ያን የማይተባበረውን ደግሞ ሪፖርት እንዲያደርጉ አዘናል ሲሉ አመልክተዋል። ፓርቲዎች ሰላማዊ ሰልፍና ህዝባዊ ሰልፍ እንዲያካሂዱ የትብብር ደብዳቤዎች እየጻፍንም ነው ብለዋል። የብልጽግና ፓርቲ ተወካይ አቶ መለስ አለም በበኩላቸውም መንግስት ሰላማዊና ፍትሃዊ እንዲሁም ዲሞክራሲያዊ ምርጫ እንዲካሄድ ስለሚፈልግ ችግሮችን ለማረም እንደሚሰራ አስረድተዋል ሲል ያስረዳው ሸገር ኤፍኤም ነው። የምክክር ኮሚሽኑ የሚደርስባቸው ስምምነቶች በመንግስት ላይ አስገዳጅ የህግ ማዕቀፍ እንዳላቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያወጣቸው የመጨረሻ መግባባቶችና ምክር ሀሳቦች በመንግስት ላይ የማስፈጸም የህግ ግዴታ እንደሚጥሉ ኮሚሽኑ ለአሐዱ አስታውቋል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለአሐዱ እንደተናገሩት በኮሚሽኑ ማቋቋሚያ አዋጅ መሰረት ኮሚሽኑ የሚያቀርባቸውን መግባባቶች መንግስት የመተግበር ግዴታ አለበት። ኮሚሽኑ የምክር ሀሳቦቹን ዝርዝር እቅድ ከማቅረብ ባለፈ አፈጻጸማቸውን በቅርበት የመከታተል ስልጣን እንዳለውም ጠቁመዋል። ሂደቱ በኢትዮጵያውያን ባለቤትነት የተያዘና ህዝቡ፣ ባለድርሻ አካላትና መንግስት በጋራ የመከሩበት በመሆኑ ከስምምነት ላይ የሚደረሱ መፍትሄዎችን አለመተግበር አስቸጋሪ እንደሚሆን ገልጸዋል። መንግስት እነዚህን ሀሳቦች ተቀብሎ ለመተግበር ያለውን ቁርጠኝነት በተደጋጋሚ ገልጿል ያሉት ቃል አቀባዩ በኮሚሽኑ በኩል ሀሳቦቹ በተግባር ይተረጎማሉ የሚል ሙሉ እምነት እንዳለ ገልጸዋል። ምንም እንኳን ኮሚሽኑ በውሳኔዎቹ ተፈጻሚነት ላይ ሙሉ እምነት እንዳለው ቢገልጽም ተፎካካሪ የፖለቲካ ፓርቲዎች ግን የመንግስት ቁርጠኝነትን በተግባር የሚመዝነው ምክር ሀሳቦቹ ከፖለቲካዊ ፍላጎቶች ጋር በሚጋጩበት ወቅት እንደሆነ ይጠቅሳሉ። ኮሚሽኑ በበኩሉ የተደረሱ ስምምነቶችን አፈጻጸም የሚከታተልበትን ጠንካራ መዋቅር መዘርጋቱንና ለህዝብ ይፋ እንደሚያደርግም በማረጋገጥ የሂደቱን ተአማኒነት ለመጠበቅ እየሰራ መሆኑን ማስታወቁን የዘገበው አሐዱ ሬዲዮ ነው። አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በምርጫ እንዳይወዳደሩ ኦነግ ወሰነ። አሐዱ ሬዲዮ ባወጣው በዚህ ዘገባ ላይ በሆሮ ጉድሩ ወለጋ ለመወዳደር ቅድመ ዝግጅት ሲያደርጉ የነበሩት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በሚወዳደሩበት የምርጫ ወረዳ ባለው የጸጥታ ስጋት ምክንያት ከውድድሩ እንዲወጡ ፓርቲ መወሰኑን ለአሐዱ አስታውቋል። የኦነግ የስነ ምግባርና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ ለአሐዱ እንደገለጹት አቶ ዳውድ የሚወዳደሩበት አካባቢ የጸጥታ ሁኔታ አስተማማኝ ባለመሆኑ ከምርጫ ፉክክሩ እንዲወጡ ድርጅቱ ወስነዋል ብለዋል። የኦሮሞ ነጻነት ግንባር ለምርጫው ቦርድ 163 እጩዎችን አቅርቦ የነበረ ሲሆን ምርጫ ቦርዱ 128 እጩዎችን ማጽደቁን ተከትሎ ፓርቲው በ128 የምርጫ ወረዳዎች እንደሚወዳደር አቶ አለማየሁ ገልጸዋል። ኦነግ ለምርጫው ካቀረባቸው እጩዎች መካከል ገሚሶቹ ለፌዴራል ምክር ቤት የሚወዳደሩ ሲሆን ፓርቲው ለኦሮሚያ ክልል ካቀረባቸው እጩዎች በተጨማሪ በአዲስ አበባ፣ በድሬዳዋ፣ በሐረሪ ክልል፣ በቤንሻንጉል ጉሙዝ፣ በአማራ ክልል በከሚሴ አካባቢ እንደሚወዳደር ተገልጿል። ቢቢሲ በአማራ ክልል የተካሄደ ባለው ጦርነት የተፈጸሙ ወሲባዊ ጥቃቶችን በሚመለከት በሰራው ጥልቅ የምርመራ ዘገባ የአምነስቲ ኢንተርናሽናል ዩኬ መገናኛ ብዙሃን ሽልማት አሸነፈ። ሽልማቱ በምርጥ የፊቸር ዘገባ
ቤስት ሪትን ፊቸር ምድብ የተሰጠ ሲሆን ቢገሉኝ ይሻል ነበር፣ የሴቶችን ህይወት እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ የቀረበ ነው። ዘገባውን ለመስራት ለ6 ወር ያህል ጥልቅ ምርመራ ማድረግ፣ የጥቃት ሰለባዎችን በማነጋገር እማኝነትን መቀበል እንዲሁም የህክምና ማስረጃዎችን መመልከት ጠይቋል። ዘገባው ላለፉት 3 ዓመታት በአማራ ክልል እየተካሄደ ባለው ግጭት የተፈጸሙና ከመገናኛ ብዙሃን እይታ ተሰውሮ የቆዩ ወሲባዊ ጥቃቶች አደባባይ ያወጣ ነበር። ቢቢሲው ለዘገባው ያነጋገራቸው ተመራማሪዎች እንዲሁም የህክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢው ጋዜጠኞች መግባት በማይችሉባቸው የክልሉ አካባቢዎች እያንዣበበ ያለውን የማህበረሰብ ጤና ቀውስ በመጥቀስ አስጠንቅቀዋል። የምርመራ ዘገባው በትግራይ ክልል ለ2 ዓመት የተካሄደው ደም አፋሳሽ ጦርነት በፕሪቶሪያ ስምምነት ቢቋጭም ግጭቶች በአማራ ክልል መቀጠላቸውን ያሳየ ነው። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው የትግራይ ጦርነት የተሳተፉ ኃይሎችን ጨምሮ የክልሉ ልዩ ኃይሎች የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው የትግራይ ጦርነት የተሳተፉትን ኃይሎች ጨምሮ የክልል ልዩ ኃይሎችን ለመበተን ሲሞክር ነበር የፈነዳው። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ ጨምረዋል ሲሉ ተናግረዋል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% የሆኑ የክልሉ 43 ጤና ጣቢያዎችና የህክምና ምንጮች መሰብሰባቸውን ተናግሯል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድደው መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከእነዚህም ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። የኢትዮጵያ መንግስት የሚቀርቡበትን ውንጀላዎችና ክሶች በተደጋጋሚ ያስተባብላል። ነገር ግን ቢቢሲ ለዚህ ሽልማት ላገኘው ዘገባው የመከላከያ ሰራዊትን እንዲሁም የአማራ ክልል ባለስልጣናትን አስተያየት ለማግኘት ተደጋጋሚ ሙከራ ቢያደርግም ምላሽ አላገኘም። ምንም እንኳን መንግስት በአማራ ክልል በግጭቱ ምክንያት የወሲባዊ ጥቃት የደረሰባቸው ሴቶች ላይ ምርመራ ማድረጉንና ውጤቱንም ለህዝብ ይፋ እንደሚያደርግ ቢገልጽም እስካሁን የተሰማ ነገር የለም። የአምነስቲ ኢንተርናሽናል ዩኬ ሚዲያ አዋርድ በሰብአዊ መብቶች ላይ የሚሰሩ ዘገባዎችን በ11 ዘርፎች በማወዳደር ሽልማት ይሰጣል። ቢቢሲ እንደ ሲኤንኤን፣ ዘጋርዲያን እና ዘ ታይምስ ካሉ መገናኛ ብዙሃን ጋር በተመሳሳይ ዘርፍ ታጭቶ ማሸነፍ ችሏል። ሌሎች ለሽልማት የታጩ ዘገባዎችን በኢትዮጵያ እየተካሄዱ ባሉ ግጭቶች የደረሱ ወሲባዊ ጥቃቶች ላይ ያተኮሩ ሲሆኑ ዘገባዎቹ የተጠያቂነት አለመኖርና የፍትህ መስፈን አሳሳቢነትንም የሚያጎሉ ናቸው። የፌዴራል መንግስት ህገ ወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያኔ ሓርነት ትግራይ ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገለጸ። ቢቢሲ ሐሙስ ዕለት ባስነበበው በዚህ ዘገባ ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን አስታውቋል። ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት እየተባበረ ነው የሚል ክስ መሰረት የለሽ በማለት ውድቅ አድርጓል። ሱዳን ከኢትዮጵያ ግዛት የተነሱ ድሮኖች በዋና ከተማዋ ካርቱም የሚገኘውን ዓለም አቀፍ የአየር ማረፊያ እንዳጠቃ በመግለጽ ላቀረበችው ክስ ማክሰኞ ዕለት ምላሽ የሰጠው የውጭ ጉዳይ ሚኒስትር የአገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው በሚል ወንጅሎ ነበር። በሱዳን ጦር ውስጥ የህወሓት ቅጥረኛ ተዋጊዎችን በስፋት የመጠቀም ድርጊት መታየቱን የገለጸው የውጭ ጉዳይ ሚኒስትር የሱዳን ጦር ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ብሎ ነበር። የሱዳን ጦር ባደረገው ድጋፍ እነዚህ ኃይሎች በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲል ከሷል። ህወሓት ባወጣው መግለጫ ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው በሚል የቀረበበትን ክስ በፍጹም እንደማይቀበል አስታውቋል። ክሶቹ መሰረት የሌላቸው፣ ኃላፊነት የጎደላቸውና በሐሰተኛ መረጃ ትኩረትን ለማስቀየር ተደጋግሞ የሚታይ አካሄድ ነጸብራቅ ናቸው ብሏል። ሱዳን በትግራይ ጦርነት ወቅት ለተፈናቀሉ ሰዎች ሰብአዊ እርዳታና መጠጊያ መስጠቷን አስታውሶም ይህ ሰብአዊ ድርጊት ለተለዋዋጭ ፖለቲካዊ ትርክቶች እንዲያገለግል ለራስ ጥቅም ሲባል የመጣመም የለበትም ብሏል። ከውጥረት መታቀብና ገንቢ ግንኙነት በቀጠናው አስፈላጊ የሆነበት ጊዜ መሆኑን የጠቀሰው መግለጫው እንዲህ አይነት ክሶች ውጥረትን እንደሚያቀጣጥሉ እንዲሁም ለተጠያቂነትና ለእውነተኛ የሰላም ጥረቶች ያለውን አስቸኳይ ፍላጎት እንደሚጋርዱ ገልጿል።
ህወሓት በመግለጫው የ2 ዓመቱን የትግራይ ጦርነት ስላቆመ የፕሪቶሪያ ግጭት ማቆም ስምምነት አንስቷል። የትግራይ ህዝብ የተፈናቀሉ ዜጎች በደህንነት በፈቃደኝነትና በክብር ወደ መኖሪያቸው እንዲመለሱ ማድረግን ጨምሮ ስምምነቱ ሙሉ በሙሉ በታማኝነት እንዲተገበር በትዕግስት ሲጠብቅ መቆየቱን ገልጿል። በምዕራብ ትግራይ የሚገኙትን ጨምሮ ኃይሎቻችን የተፈናቃዮች መመለስ በሰላማዊ ደህንነቱ በተጠበቀና ስርዓት ባለው መልኩ እንዲካሄድ ለማድረግ ቁርጠኛ ናቸው ብሏል። ህወሓት አሁንም ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን ገልጾ ህወሓት ይህን ያለው የፕሪቶሪያ ስምምነት በፌዴራል መንግስት ፈርሷል የሚል ክስ አቅርቦ በፕሪቶሪያ ስምምነት አማካኝነት ውድቅ ሆኖ የቆየው የትግራይ ክልል ምክር ቤት እንዲመለስ ባደረገው ማግስት ነው። ከ6 ዓመት በፊት በተደረገውና ፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ማክሰኞ ሚያዝያ 27 ቀን ባደረገው ስብሰባ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በትግራይ ክልል ፕሬዝዳንትነት ሾሟል። በክልሉ አዲስ ርዕሰ መስተዳደር የተሾመው የፌዴራል መንግስት በዚህ ወር መጀመሪያ ለ1 ዓመት ስልጣናቸውን ያራዘመላቸውን ሌተናል ጀነራል ታደሰ ወረደን በመሪነት ስፍራቸውን እንዳሉ ነው። ይህን እርምጃ በተመለከተ እስካሁን ከፌዴራል መንግስት በኩል ምላሽ አልተሰጠም። የክልሉ ምክር ቤት ስብሰባ እያካሄደ በነበረበት ዕለት ግን ተዋጊ ጀት በመቀለ ከተማ ሲበር መታየቱን ነዋሪዎች ተናግረዋል። ህወሓት በትላንቱ መግለጫው ለመሸከም ከባድ የሆኑ ተግዳሮቶች ቢቀጥሉም ለሰላማዊና በድርድር ለሚመጣ መፍትሄ ያለን ቁርጠኝነት እንደተጠበቀ ነው ብሏል። ለሰላም ለመረጋጋትና ለገንቢ ግንኙነት ያለን የማይናወጥ ቁርጠኝነት በግልጽ በድጋሚ እናረጋግጣለን ሲልም አክሏል። አሜሪካና የባህረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ማቅረባቸውን አሶሺየትድ ፕሬስ የዜና ወኪል ዘገበ። ለጸጥታው ምክር ቤት የቀረበው የውሳኔ ሀሳብ ኢራን በሆርሙዝ ወሽመጥ ላይ የህገወጥ ክፍያዎችን መጣሏን እንድታቆም እንዲሁም ፈንጂ የተጠመደባቸውን ቦታዎች በሙሉ በማሳወቅ የጉዞ ነጻነት እንድትፈቅድ ይጠይቃል። የተባበሩት መንግስታት ወሳኝ እርዳታ ማዳበሪያና ሌሎች ምርቶችን በወሽመጡ የሚያልፍበት የሰብአዊ ኮሪደር ለማቋቋም በሚያደርገው ጥረት ውስጥ ኢራን በአስቸኳይ እንድትሳተፍ እና እንድታመቻች የሚል ጥያቄ መካተቱን ከውሳኔው ሀሳብ እንደተመለከተው ኤፒ ዘግቧል። አሜሪካና ባህረ ሰላጤው አጋሮቿ ይህን አይነቱን ዲፕሎማሲያዊ ጥረት ሲያደርጉ የመጀመሪያው አይደለም። መጋቢት መጨረሻ ላይ በተካሄደው የጸጥታ ምክር ቤት ስብሰባ ላይ የሆርሙዝ ወሽመጥ እንዲከፈት ለማድረግ የቀረበው የውሳኔ ሀሳብ በቻይናና በሩሲያ በድምጽ የመሻር መብት ውድቅ ተደርጓል። አሜሪካና ኢራን ጊዜያዊ ተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስምምነት ከሰዓታት በኋላ ነበር። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማክሰኞ ዕለት ባወጡት መግለጫ ኢራን ወሽመጡን ለመዝጋት በመሞከር መርከቦችን እንደምታጠቃ በመዛት የባህር ፈንጂዎችን በማጥመድና ክፍያ ለመሰብሰብ በመሞከር የዓለምን ኢኮኖሚ አግታ መያዝ ቀጥላለች የሚል ክስ አቅርበዋል። ለጸጥታ ምክር ቤት የቀረበው ውሳኔ ሀሳብ በመጪዎቹ ቀናት ድምጽ ይሰጡበታል ብሎ እንደሚጠብቁ ሩቢዮ ለጋዜጠኞች ተናግረዋል። አሜሪካ በሰነዱ ላይ ያደረገችው አነስተኛ ማስተካከያ በምክር ቤቱ የሚገኙ የቴህራን አጋሮች ውድቅ እንዳያደርጉት የታለመ እንደሆነ ግን እርግጠኛ ለመሆናቸውን ገልጸዋል። እንደ ኤፒ ዘገባ በውሳኔው ሀሳብ ላይ ኃይል መጠቀምን የሚፈቅድ አገላለጽ በማስወጣት ማስተካከያ የተደረገ ሲሆን ይህም በማዕቀብ እንዲተካ ተደርጓል። በተያያዘ ዜና አሜሪካና ኢራን የጣሏቸው እገዳዎች በዓለም ኢኮኖሚ ላይ ባመጡት ጫና ምክንያት የቀረበውን የሰላም እቅድ እንዲስማሙበት እየጠየቀች ያለችው ፈረንሳይ የሆርሙዝ ወሽመጥን ደህንነት ለማስጠበቅ ሊካሄድ የሚችል ተልዕኮን አውሮፕላን ተሸካሚ መርከቧን በቀይ ባህር ማንቀሳቀሷ ተዘገበ። ፈረንሳይና ዩናይትድ ኪንግደም በኢራን ጦርነት የተፈጠረው ሁኔታ በሚረጋጋበት ወቅት ወይም ጦርነቱ ሲቋጭ በወሽመጡ የሚደረግን ጉዞ ደህንነቱ የተጠበቀ እንዲሆን የሚያደርግ እቅድ ላይ ለበርካታ ሳምንታት ሲሰሩ መቆየታቸውን የሮይተርስ ዘገባ ያመለክታል። ይህንን እቅድ ለመተግበር ከኢራን ጋር መቀናኘት ይጠይቃል። ሁለቱ ሀገራት ባዘጋጇቸው ስብሰባዎች ላይ የተገኙ በርካታ ሀገራት በተልዕኮ ለመሳተፍ ፈቃደኛ መሆናቸውን ጠቁመዋል። የፈረንሳይ ጦር ባወጣው መግለጫ ቻርልስ ደጎል የተሰኘውና በጣሊያንና በጀርመን ጦር መርከቦች የሚታጀበው አውሮፕላን ተሸካሚ መርከብ በደቡባዊ ቀይ ባህር በኩል ጉዞ እንደጀመረ ማስታወቁን ሮይተርስ ዘግቧል። የጦር መርከቡ ስምሪት ቀጠናውን የኦፕሬሽን ሁኔታዎችን የመገምገምና ደህንነትን ለማጠናከር የሚረዱ የቀውስ አስተዳደር አማራጮችን የማስፋት ዓላማ እንዳለው ጦሩ አስታውቋል።
የአጋር ሀገራት ኃይሎች ከዓለም አቀፍ ሕግ ጋር በሚጣጣም የመከላከያ ማዕቀፍ ስር እንዲቀዳጁ የማስቻል ዓላማ እንዳለውም ተገልጿል። ለጋዜጠኞች ማብራሪያ የሰጡት አንድ የፈረንሳይ ፕሬዝዳንት ጽህፈት ቤት ባለስልጣን እያቀረብን ያለነው እቅድ ኢራን መርከቦቿን በወሽመጡ በኩል ማሳለፍ እንድትችል በምላሹም የኒኩሌር ቁሶችን፣ ሚሳኤሎችንና ቀጠናውን በተመለከተ ከአሜሪካውያን ጋር እንድትደራደር ነው ብለዋል። አሜሪካ በበኩሏም በሆርሙዝ ወሽመጥ የጣለችውን እገዳ በማንሳት በምላሹ የኢራንን ድርድር ቁርጠኝነት ታገኛለች ሲሉም የፈረንሳይን አቋም ገልጸዋል። ውድ የኒውስ ሀብ አፍሪካ ቤተሰቦች ለዛሬ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ቻናሉን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።